መክሊትን የሚቀብረው ዋናው ነገር ምንድን ነው? ምድራዊነት በሉ። ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለቱ ነገሮች ምን ምን ናቸው? ስንፍናና ፍርሃት ናቸው። ስንፍናና ፍርሃት፣ አጉል ፍርሃትም አጉል ድፍረትም ተገቢ አይደለም። ምንድን ነው ቅዱስ ዮሐንስ አፈወርቅ ያለው ነገር አለ። የሰረቀን ሌባ የጨመረን ደፋር እንለዋለን ብሏል። የሰረቀ ምን ይባላል? በመልካሙ ነገር ላይ ሌላ ነገር የጨመረስ ደፋር። ያንን አንፈልገውም፣ ደፋሩን የማይገባውን የሚጨምረውን። አሁን እኛ ግን ማድረግ ምንድን ነው ያለብን ዘመዶች? ስንፍናችን ማስወገድ፣ በሰው ማመከኘታችን ማስወገድ። ቁጭ ብሎ ዝም ብሎ ቁጭ አሁን በዚህ በየዩቲዩቡ በየምኑ እየመጣ ቁጭ ብሎ ዝም ብሎ ቤተ ክህነትን ሲዘረጥጥ የሚውል ሰዋል። ቁጭ ብሎ ምን አባት አለን እኛ? አንተ መቼ ልጅ ሆነህ ነው ወገኛ? እንዲሁ እኮ እውነቴን ከልቤ ነው። እሱ አይሰራም፣ ስጋው ደግሞ አይቀበልም፣ አይጸልይም። ቁጭ ብሎ አባቶቻችን ስላለቁብን ነው የሁሉ መከራ ስለመጣብን። አንተ ነህ እንጂ ምእመን የሆንከው አሰራም ወይ? ዝም ብለህ ልቅ። እንዲሁ እኮ ይገርማል። እስቲ ሂዱ አሁን ተሰብስበኝ፣ ራብ አፈር ብላ ራብ አቤት አፈር ብላ አቤትም አይልም። አሁን ራብን ስለሰደብ ነው ልንጠግብ ነው? አንጠግብ። ስራ ነው ዘመዶች፣ ስራ ነው ዋናው። የተግባር ሰው መሆን የድርሻችን እንዲች ማድረግ ነው። የጀመርናትን መድኃኔዓለም ይባርካል። አብሮና ያለ ሩቅ አይደለም። ደሞስ እንደው ክርስቶስ ቤተ ክርስቲያንን ሽጧታል ማለት ትዕቢት እኮ ነው። ትቷል። ቄሶቹ ስለበደሉ፣ ጳጳሶቹ ስለበደሉ ክርስቶስ ጥሎን ሂዷል። ወዘተርፈ የት ነው የሚሄደው? እስከ ዓለም ፍጻሜ አለሁ ብሏል። ደግሞስ ለምእመናን የሚራራ እግዚአብሔር ለጳጳሳት ለካህናት አይራራም እንዴ? አይራራም? ይራር። እንዴት አይራራም? እነሱ በጎቹ አይደሉም እንዴ? እና ስራ እንስራ፣ እናትርፍ። እንግዲህ ቁጭ ብላችሁ እስቲ ባካችሁ አስቡ። ጆሮ፣ ዓይን፣ እጅ፣ እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት፣ ዲቁና፣ ቅስና፣ ጵጵስና፣ ሊቀ ጵጵስና፣ ማስተማር፣ ማቁረብ፣ ምእመንነት፣ አምስቱ ሕዋሳት ውስጥ ዕውቀታችን፣ ምክንያታችን፣ መረዳታችን፣ ሌላስ ሐሳባችን፣ ሌላስ ስሜታችንን ማስተካከል። እንዲህ ያደረግነው ከዛሳ ሁለቱ ተግባርና ምንድን ናቸው? ሐሳብ ነው። ተግባርና ሐሳብ መቀናጀት። ያሰብነውን ስታስቡት ሐሳባችን በእውቀት ለኩት። እውቀት ብለን ቅድም እውቀታችሁን በምክንያት አስረዱት። ያንን እዛችሁሳ ምንና